ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች። ዛሬ የምንነጋገረው ስለ ተራ የላይ ውድድር ሳይሆን ዛሬ የምንነጋገረው ስለ ክብር፣ ስለ ዝናና በሚሊዮኖች ስለሚቆጠሩ ተከታዮች ነው። ሩታ ግሬስ እና ሄርሚ ግሬስ። እነዚህ ሁለት ስሞች ሲነሱ የማያነሳሳቸው ስሜት የለም። እሁድ ማታ 3 ሰዓት ላይ የሚደረገው ግጥሚያ ዝም ብሎ ጨዋታ ሳይሆን በመካከላቸው ላለው ወራት የዘለቀ ድራማ የመጨረሻ ምላሽ የሚሰጡበት መድረክ ነው። በዚህ ቪዲዮ እስከ መጨረሻው ድረስ ሁለቱ እንዴት እዚህ ደረጃ ላይ እንደደረሱ፣ በመካከላቸው ስላለው ፍክክር እና እሁድ ምን ሊፈጠር እንደሚችል ዝርዝር መረጃዎችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ከግሬስ ፋሚሊ ትልቁ ቤተሰብ ምስረታ ጋር ነው። ሩታ ግሬስ ከጅምሩ በአብርሽ ግሬስ ጎን በመሆን በኢትዮጵያ ቲክቶክ ላይ ትልቅ አሻራ ያሳረፈች ሴት ናት። በመካከላቸው የነበረው ፍቅር፣ የነበረው ድራማ እና በመጨረሻም የተፈጠረው መለያየት በሚሊዮኖች የሚቆጠሩ ሰዎችን ቀልብ ስቧል። ያለው ሲሸርቡብሽ ያለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪ ገራገር ልብሽ ንጹህ ነው ክፉም አይንካሽ እላለሁ ላይከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ። ሩታ ለብዙዎች የዚህ ቤተሰብ ንግሥት ነበረች። ነገር ግን ሕይወትና ሶሻል ሚዲያ ሁልጊዜም አስገራሚ ናቸው። ልክ ሩታ ከትዕይንቱ ወጣ ስትል ሌላ ስም ብቅ አለ፣ ሄርሚ ግሬስ። ሄርሚ ከመጣች በኋላ የነበረው ሁኔታ ተለወጠ። ይህ ደግሞ በደጋፊዎች መካከል ትልቅ ክፍፍል ፈጠረ። አሁን ላይ ጥያቄው ማን ትበልጣለች የሚለው ነው። ሩታ ግሬስ ያላትን የቆየ ደጋፊና ተሰሚነት ለመጠበቅ ስትሞክር፣ ሄርሚ በበኩሏ በአዲስ ጉልበትና በአብርሽ ድጋፍ ወደፊት እየገሰገሰች ትገኛለች። በቲክቶክ መንደር ውስጥ የሚወሩት ወሬዎች፣ የሚሰሩት ቪዲዮዎችና የሚሰጡት አስተያየቶች ሁሉ እሁድ ለሚደረገው ውድድር ነዳጅ እየሆኑ ነው። ሩታ የቀድሞዋና ዋናዋ እኔ ነኝ የሚል መልእክት ያላት ሲመስል፣ ሄርሚ ደግሞ አዲሷ ንግሥት እኔ ነኝ እያለች ያለች ይመስላል። ይህ የስነ ልቦና ጦርነት ተከታዮቻቸውን ለሁለት ከፍሎታል። መውደድ በኔ ጠነከረ የሌላው ጓዳማ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀው ነው ይህስ መውደድ በኔ ጠነከረ የሌላው ጓዳማ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀው ይህስ መውደድ በኔ ጠነከረ የሌላው ጓዳማ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀው ነው ይህስ መውደድ በኔ ጠነከረ የሌላው ጓዳማ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀው ይህስ መውደድ በኔ ጠነከረ የሌላው
መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀውም አይኑ አይደብቀውም እሁድ ማታ 3 ሰዓት ላይ ስልካችሁን ስትከፍቱ የምታዩት ነገር ድንቅ ነው። በቲክቶክ ታሪክ ታይቶ የማይታወቅ የጊፍት ናዳ ይወርዳል ተብሎ ይጠበቃል። አንበሶች ያገሳሉ፣ ዩኒቨርሶች ይበራሉ። ግን ጥያቄው ለምን የሚለው ነው። ደጋፊዎቻቸው ለምን ይህን ያህል ስጦታ ይዘነብላሉ? ምክንያቱም ይህ ውድድር ከገንዘብ በላይ ነው። ደጋፊዎች ለሚወዱት ሰው ያላቸውን ታማኝነት የሚያሳዩበት መንገድ ነው። ሄርሚ በበኩሏ ዝግጅቷን አጠናቃለች። ሩታም እንዲሁ ደጋፊዎቿን አስተባብራለች። እያንዳንዱ ሰከንድ፣ እያንዳንዱ ታፕ እና እያንዳንዱ ስጦታ ውጤቱን ይወስነዋል። በመጨረሻም ይህ ውድድር ማህበራዊ ሚዲያችንን ወዴት እየወሰደው ነው የሚለውን ማሰብ ይኖርብናል። ግን ለአሁኑ ትኩረታችን እሁድ ማታ ላይ ነው። ሩታ ግሬስ ወይስ ሄርሚ ግሬስ? ማን ያሸንፋል ብላችሁ ታስባላችሁ? የእናንተስ ምርጫ ማን ነው? በኮሜንት መስጫው ላይ ቲም ሩታ ወይም ቲም ሄርሚ በማለት ድጋፋችሁን ግለጹ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ በማለት ቤተሰብ ሁኑ። እሁድ ማታ 3 ሰዓት ላይ በቀጥታ ስርዓት እንገናኝ። ቁስልች ያለው ሲሸርቡብሽ ያለው ንጹሕ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹሕ ነው ክፉም አይንካሽ እላለሁ ላይከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ ቁስልች ያለው ሲሸርቡብሽ ያለው ንጹሕ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹሕ ነው ክፉም አይንካሽ እላለሁ ላይከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ ቁስልች ያለው ሲሸርቡብሽ ያለው ንጹሕ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹሕ ነው ክፉም አይንካሽ እላለሁ ላይከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ ቁስልች ያለው ሲሸርቡብሽ ያለው ንጹሕ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹሕ ነው ክፉም አይንካሽ እላለሁ ላይከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ